እውነቴን ነው የምላችሁ። እኔን የሰው ጥገኛ እንዳረጋችሁኝ አላህ እናንተን ያልጋ ጥገኛ ያልጋ ቁራኛ አላህ ያርጋችሁ ብዬ ደግሞ እስከ ለተሞቴ ድረስ እመኝላችኋለሁ። እሺ ሁላችሁ በአራታችሁም፣ አንደኛ ወረዳው፣ ሁለተኛ ቦሌ ክፍለ ከተማ መሬት አስተዳደሩ፣ ሶስተኛ ኮሚቴዎቹ። እሺ በዚህ ጉዳይ ላይ ድሃውን መንገድ ላይ በመጣል ላይ ያላችሁበት ሰዎች በሙሉ፣ ሰውን በማባላት ላይ ያላችሁ ሰዎች በሙሉ የአልጋ ቁራኛ አላህ ያርጋችሁ። እሺ የሰው መሳለቂያ የሰው መሳቂያ አላህ ያርጋችሁ። ይሄን ደግሞ መጨረሻውን እያየን ነው፣ እያየሁኝ ነው። ከዚህ በተረፈ አመሰግናለሁ፣ እወዳችኋለሁ። አድርሱልኝ፣ ላይክ አድርጉ፣ ሼር አድርጉ። ኮሜንት ላይ የተሳሳትኩት ነገር ካለ አርሙኝ፣ ችግር የለውም። እኔ ሙሉ ስም ያለ ያማኑ ፍሪ ደፊ ቢሶ ብላችሁ ከመጣችሁ አለው ነው ቦሌ ያለ የት እንዳለ ፕሮጀክቱ ስለሚያውቁት ነው። ከዚህ ላይ አላህ በላ ያወርድባቸው፣ አሜን በሉ። ከዚህ በመቀጠል ልማት ምን እንደሆነ የማያውቅ ድርጅት መሆኑን በቂ ሁኔታ ማስረጃዎች አሉ። ከነዛ ማስረጃዎችም አንዱ ይሄ ነው። የዛሬ 6 ዓመት ነበረ ፕሮጀክቱን ቦታውን አለማለው ለሚቀጥለው ትውልድ ሆስፒታል ገነባለው ብሎ የአሁኑን ትውልድ ለማኝ አድርጎ ያስቀረ ድርጅት ነው። እስከ ዛሬዋ ቀን ድረስ ተገቢውን ቅጣት አላገኘም። $400 ሚሊዮን የት ገባ?